ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ ሰበር መረጃዎች ነው። አውሮፕላኖች በኢራን ሰማይ ላይ መብረር አቆሙ። በመካከለኛው ምስራቅ ያለው ግጭት መልሶ ይቀሰቀሳል በሚል ስጋት በዛሬው ዕለት የኢራን ሰማይ ላይ የሚበሩ አውሮፕላኖች ቁጥር በከፍተኛ ሁኔታ ቀንሷል። በተጨማሪም በአረብ ባህረ ሰላጤ ሰማይ ላይ ከተፈጠረው የኤሌክትሮኒክስ ግንኙነት መቋረጥ ጋር ተያይዞ የኢራን ሰማይ ጭር ብሏል። ወታደራዊ ተንታኞችና ታዛቢዎች ለገልፍ ኒውስ እንደገለጹት በተለይ የኤሌክትሮኒክስ ግንኙነት መቋረጡ ከወታደራዊ ዝግጅት ጋር ሊያያዝ ይችላል። እነዚህ ሁኔታዎች የተፈጠሩት ፕሬዚደንት ትራምፕ በቴህራን የኒውክሌር ፕሮግራም ጉዳይ ማስጠንቀቂያ መስጠታቸውን ተከትሎም ነው። ድርድሩ የማይሳካ ከሆነም ወደ ጥቃት እንደሚመለሱ መግለጻቸው ይታወቃል። የአውሮፕላን በረራዎችን የሚከታተሉ መረጃ ሰጪዎች እንደሚገልጹት ዛሬ በኢራን ሰማይ ላይ አውሮፕላኖች የጠፉበት ሁኔታ ፌብሩዋሪ 28 በኢራን ላይ ጥቃት በተጀመረበት ወቅት ከነበረው ጋር የሚመሳሰል ነው ተብሏል። ፕሬዚደንት ትራምፕ ኢራን የኒውክሌር ፕሮግራሟን ለ20 ብትገታ እንደሚቀበሉ ተናገሩ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴህራን ለ20 የኒውክሌር መርሃ ግብሯን ብትገታ ድርድሩን እንደሚቀበሉ ያሳወቁ ሲሆን ይህም ከዚህ በፊት ሙሉ ለሙሉ ማቆም ያለባት ከሚለው አቋማቸው ለውጥ ማድረጋቸውን አሳይቷል። ትራምፕ እውነተኛ 20 ዓመት መሆን አለበት ብለዋል። ቀደም ሲል ፕሬዚደንቱ ኢራን መሳሪያ ማምረት በሚያስችላት ደረጃ ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆምና የኒውክሌር መሳሪያ ፈጽሞ እንዳታመርትም ጠይቀው ነበር። ፕሬዚደንቱ ኢራን ላይ ያላቸው ተስፋ እየተሟጠጠ እንደሆነ የተናገሩ ሲሆን እስካሁን በሚደረጉ ንግግሮች ወደ መፍትሄ ለመድረስ የታየ ምንም ምልክት የለም። የእስራኤልና የአሜሪካ ጦሮች ከየካቲት 1 2018 ዓመተ ምህረት በኢራን ላይ ጦርነትም ከፍተዋል። ካለፈው ወር ጀምሮ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት የሰላም ውይይቶችን ለማስኬድ ያስችላል ተብሎ የነበረ ቢሆንም ይህ ነው የሚባል ውጤት ሳይገኝ ቀርቷል። በሁለቱ ሀገራት መካከል የሚደረገውን ንግግር ፓኪስታን እያሸማገለችም ትገኛለች። ነገር ግን ሁለቱም ወገኖች በሐሳብ ተራርቀው የታዩ ሲሆን አገራቱ ጦርነቱን ለማስቆም የቀረቡትን ሐሳቦችም ውድቅ አድርገዋል። የኢራን መገናኛ ብዙሃን ቴህራን ያቀረበችው ዕቅድ ጦርነቱን በሁሉም ግንባር በአፋጣኝ መቋጨት የሚያስችል እንደሆነ ዘግበዋል። የኢራን ብሔራዊ ቡድን ስራ አስኪያጅ ዩኤስ የዓለም ዋንጫ ቪዛ እንድታመቻች ጥሪ ያቀረቡ። የኢራን ብሔራዊ እግር ኳስ ቡድን ስራ አስኪያጅ አሚር ጋሌኖይ ሁሉም ተጫዋቾችና ሰራተኞቻቸው ለመጪው የዓለም ዋንጫ የአሜሪካ ቪዛ ስለማግኘታቸው እርግጠኛ ለመሆናቸውን መናገራቸውን የታስኒም የዜና ወኪል ዘግቧል። ትራምፕ ለአሜሪካ ሕግ አውጪዎች በኢራን ላይ የሚደረገው ጦርነት በጣም በፍጥነትና በሚያምር ተስፋ እንደሚያበቃ ተናገሩ። የዩናይትድ ስቴትስ ማዕከላዊ እዝ አዛዥ ኩፐር የዴሞክራቲክ የሕግ አውጪውን በስህተት ምን ያህል አሜሪካውያን መሞት አለባቸው ብሎ ያቀረቡት ጥያቄ ሙሉ በሙሉ ተገቢ አይደለም ሲሉም ነቅፈዋል። የተባበሩት መንግስታት ድርጅት ባወጣው ሪፖርት የዓለም እድገት ትንበያውን ወደ 2.5 በመቶ ቀንሶታል። በኢራን ላይ የተቀሰቀሰው ጦርነት ለዓለም እድገት መቀነስ ምክንያት ሆኗል ያለው ድርጅቱ በታዳጊ ሀገራት ያሉ ዝቅተኛ ገቢ ያላቸው ቤተሰቦች የምግብና የኢነርጂ ዋጋ ከደሞዝ በላይ በመሆኑ ጉዳት እያስከተለ መሆኑን አስጠንቅቀዋል። በደቡባዊ ሊባኖስ እስራኤል በፈጸመችው ጥቃት ቢያንስ 19 ሰዎች ሲገደሉ 17 ሰዎች ደግሞ ቆስለዋል። በሌላ በኩል የእስራኤል ጦር በዌስት ባንክ በቀጠለው ወረራ 20 ሰዎችን ከኢየሩሳሌም ምስራቅ ሂዝማ በቁጥጥር ስር መዋሉም ተሰምቷል። ኢራንና ደቡብ ኮሪያ በሆርሙዝ ባህር ዳርቻ ላይ ንብረትነቱ የደቡብ ኮሪያ የሆነ መርከብ ላይ በደረሰው ጥቃት ዙሪያ ከባድ ውይይት ላይ መሆናቸው ተሰማ። በሴኡል የሚገኘው የውጭ ጉዳይ ሚኒስቴር በደቡብ ኮሪያ የሚተዳደረው ኤችኤምኤም ናሙ በሆርሙዝ ባህር ዳርቻ ግንቦት 4 ቀን በደረሰበት ከባድ ጥቃት ዙሪያ ውይይት ማድረጋቸውንና ንግግሩ እንደቀጠለ መሆኑን የዮንሃፕ የዜና አገልግሎት ዘግቧል። ፈረንሳይ በሆርሙዝ የባህር ዳርቻ ላይ ፈንጂዎች ተጥለው እንደሆነ በእርግጠኝነት ማወቅ እንደማትችል የመከላከያ ሚኒስትር ካትሪን ቫውሪን ተናግረዋል። የአሜሪካ ሚዲያዎች በአካባቢው ቢያንስ 10 ፈንጂዎች መገኘታቸውንም ዘግበዋል። ቻይና አሜሪካ ኩባን ማስፈራራት እንድታቆም
አሳሰበች። የምስሉ መግለጫ የቀድሞ የኩባ ፕሬዚደንት ራውል ካስትሮ አሜሪካ ኩባን ማስፈራራት እንዲሁም ጫና ለማሳደር መሞከር እንድታቆም ቻይና አሳስባለች። የአሜሪካ ፍርድ ቤት የ94 ዓመቱ የቀድሞ የኩባ ፕሬዚደንት ራውል ካስትሮ ላይ ክስ መመስረቱን ተከትሎ ነው ቻይና ማሳሰቢያ የሰጠችው። ከ30 ዓመት በፊት በኩባና በፍሎሪዳ መካከል ተመተው ከወደቁ ሁለት አውሮፕላኖች ጋር በተያያዘ የቀድሞ የኩባ መሪ ላይ የተመሰረተው ክስ የአሜሪካ ዜጎችን ለመግደል ማሴርና ሌሎችን የያዘ ነው። 4 ሰዎች የሞቱበት ክስተት የሁለቱን ሀገራት ዲፕሎማሲያዊ ግንኙነትም አሻክሯል። የአሜሪካ ፕሬዚደንት ዶናልድ ትራምፕ የኩባን ኮሚኒስት መንግስት መገርሰስ እንደሚፈልጉ ተናግረዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጋዎ ጂያኩን አሜሪካ በየአጋጣሚው ኩባን ማስፈራራት ማቆም አለባት ብለዋል። ቻይና በጽኑ ኩባን ትደግፋለች፣ በውጭ ኃይሎች በማንኛውም አውድ ኩባ ላይ የሚደርስ ጫናን ቤጂንግ ትቃወማለች ሲሉም ተናግረዋል። ቃል አቀባዩ አሜሪካ ማዕቀብና የህግ መዋቅርን በመጠቀም ኩባን ማስፈራራትና ጫና ማሳደር ማቆም አለባት በማለትም አክለዋል። የኩባን ሉዓላዊነትና ክብር ቻይና እንደምትደግፍ እንዲሁም የውጭ ኃይሎችን ጣልቃ ገብነት እንደምትቃወምም ገልጸዋል። የዮርዳኖስ ጦር ሰራዊት በሀገሩ የአየር ክልል ውስጥ የገባ ከማን እንደተላኩ ያልታወቁ ሰው አልባ አውሮፕላን ወይም ድሮን መመታቱን የጆርዳን የዜና አገልግሎት ዘግቧል። ሰራዊቱ በሰሜናዊ ዮርዳኖስ በጀራሽ ጠቅላይ ግዛት ውስጥ የተላከው ድሮን ምንም ጉዳት አላደረሰምም ብለዋል። በኢራን አጠቃላይ የኢንተርኔት አገልግሎት ከተዘጋ 82ኛ ቀንን አስቆጠረ። አገሪቱ ከ1944 ሰዓታት በላይ ከዓለም አቀፍ የኢንተርኔት አገልግሎት ሙሉ በሙሉ ተቋርጣለች ሲልም የኢንተርኔት ተቆጣጣሪው ኔትብሎክስ አስታውቋል። የቻይናው ፕሬዚደንት ዢ ለሩሲያ አቻቸው ፑቲን እንደተናገሩት ሁለገብ የተኩስ አቁም ስምምነት እጅግ አስቸኳይ ነው። ጦርነቱን እንደገና መጀመር ደግሞ የበለጠ የማይመከርና በተለይ ድርድርን ማስቀጠል አስፈላጊ ነው ሲሉ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ዙሪያ ሐሳባቸውን ሰንዝረዋል። የዩክሬን ፕሬዚደንት ዘለንስኪ የዩክሬን ግጭትን ማባባስ እንደሚፈልግ ሩሲያ ተናገረች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ሐሙስ ዕለት በተደረገው መደበኛ መግለጫ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በሁለቱ ሀገራት መካከል ያለውን ግጭት እያባባሱ መሆናቸውን ተናግረዋል። ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው ዩክሬን ከዩናይትድ ስቴትስ ጋር ጥሩ ግንኙነት እንዳላትና በሚቀጥሉት ሳምንታት ትርጉም ያለው የሶስትዮሽ የሰላም ንግግሮች እንደሚመለሱ ተስፋ እንዳላቸው ተናግረዋል። ዩክሬን ከዋሽንግተን ጋር በሁለቱም የደህንነት ትብብርና ከሩሲያ ጋር በዲፕሎማሲያዊ ግንኙነቶች ላይ ንቁ ግንኙነት ይቀጥላል ሲሉ አክለዋል። በእነዚህ ሳምንታት ውስጥ ወደ ትርጉም ያለው የሶስትዮሽ ግንኙነት መመለስ ከቻልንና አውሮፓውያንን ማሳተፍ ከቻል ትክክለኛው ውጤት ይሆናል ሲሉ ዘለንስኪ ተናግረዋል። ዩክሬን አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን አሳስበዋል። አክለውም አጋሮቹ ዝግጁ እንደሚሆኑና ሩሲያን እንደማይደብቁ ጠብቃለሁ ሲሉም ተደምጠዋል። በዩክሬን በአሜሪካና በሩሲያ መካከል የመጀመሪያው ዙር የሶስትዮሽ ውይይት ጥር 24 ቀን በአቡዳቢም ተካሂዷል። በጄኔቫ ተጨማሪ ውይይቶች ከመደረጉ በፊት ሁለተኛ ዙር በየካቲት ወር በአቡዳቢ ቢደረግም በዩናይትድ ስቴትስና በኢራን መካከል በተባባሰው ግጭትና በዶኔትስክ አካባቢ አለመግባባቶች የተነሳ የሰላም ድርድሩ ቆሟል። በመጨረሻም የኢራኑ ጠቅላይ መሪ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገራቸው እንዳይወጣ ወሰኑ። ኢራን ጦርነቱን ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላ ዩራኒየምን ወደ ውጭ ለመላክ የቀረበውን ሐሳብ ውድቅ ለማድረግ መወሰኗን ሮይተርስ የዜና ወኪል ዘግቧል። ሮይተርስ ሁለት ምንጮችን ጠቅሶ በወጣው ዘገባ የኢራን ጠቅላይ መሪ ሞጅታባ ካሜኒ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገር እንዳይወጣ ትዕዛዝ አስተላልፈዋል። አሜሪካ ለሰላም ድርድር ካቀረበቻቸው ነጥቦች መካከል አንዱ ይሄው ጉዳይ ነው። የጠቅላይ መሪው ውሳኔ የፕሬዚደንት ዶናልድ ትራምፕን አስተዳደር ሊያስቆጣና የድርድር ሂደቱን ሊያወሳስብም ይችላል። ሮይተርስ ያነጋገራቸው የእስራኤል ባለስልጣናት እንደሚሉት ኢራን ያከማቸችው የተብላላ ዩራኒየም ከሀገሪቱ እንደሚወጣ ለእስራኤል ማረጋገጫ ሰጥተዋል። የሰላም ስምምነት ላይ ኒውክሌር ጦር መሳሪያ የመስራት ነጥብ ላይ የደረሰው የተብላላ ዩራኒየም ከኢራን እንደሚወጣ መናገራቸው ተገልጿል። ስለ ጉዳዩ የኢራን መገናኛ ብዙሃን እስካሁን ድረስ ዘገባ አላወጡም።
የተወደዳችሁ አድማጮች ለዕለቱ ያስኳቸው ዓለም አቀፋዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።